በቤተ ክርስቲያን ውስጥ ስንኖር እንደ መሰልቸት ያለ በሽታ የለም። እንደ መሰልቸት ያለ ወይም መልመድ ማለት ነው። አሁን ዛሬ እኮ እስኪ አንድ ጥያቄ ልጠይቃችሁ። ቢያንስ ንስሐ ግቡ የሚል ቃል 5 ቀን የሰማችሁ እስኪ እጃችሁን አውጡ አንድ ጊዜ። ቢያንስ 5 ቀን የሰማችሁ 5 ቀን ቢያንስ 5 ቀን ንስሐ ግቡ የሚል ቃል የሰማችሁ ሰምታችኋል አይደለም? ግን ስለለመድ ነው ንስሐ እንገባ ለምደነዋል። ቃሉን እንደ ጊዜ ማሳለፊያ። ለዚህ ነው ቅዱስ ጳውሎስ ወይንት ሀየይ ከመኢንደቅ የሚለው እንዳንወድቅ ቸልተኞች አንሁን። ስብከትንና ቃለ እግዚአብሔርን እንደ መስፈን እንደ መልመድ ያለ በሽታ የለም። መዝሙርን መልመድ ንስሐ እንግባ ሲወድ እንዳንገባ ብሎ እየዘመረ ንስሐ የማይገባ ሰው አያሳዝናችሁ? መዝሙርን መልመድ፣ ቅዳሴን መልመድ፣ ቤተክርስቲያንን መልመድ። ቆብም ተለምዷል፣ ቀሚስም ተለምዷል፣ መስቀልም ተለምዷል። ምን ያህል ተለመደ ነገር አለ? ቁርባኑንም ለምደነዋል። መልመድ ከባድ በሽታ ነው። እየቀነስን እንመጣለን። በእውነቱ አሁን መነኩሴ ምን የሀገራችን ገበሬው ይላል? እረኛ በአፍላው እስኪ ሙሉት። አታውቁትም? አሁን የቻይና ንግግር ጠይቃችሁ ታውቁት ነበር። እሺ እረኛ በአፍላው የአህያ መዥገር ይነቅላል ነው። እንግዲህ አህያ አታስቀርብም። በአፍላው ወዲያው እረኛ እንደሆነ ወዲያው በረኝነቱ ወቅት የአህያ መዥገር ይነቅላል። እየቆየ ሲመጣ ግን የላሞችንም ይተዋዋል ማለት ነው። የላሞችን ይተዋል። እንደዚያው እየሆን ነው። መልመድ እና የእግዚአብሔርን ጸጋ መልመድ፣ ቁጣውን መልመድ፣ እግዚአብሔር ይቆጣል ማለት መልመድ። አሁንማ እንዴት እንደተበላሸን ማየት ከፈለጋችሁ ጭራሽ ደጋግናችሁ የሚባል ስብከት ነው እንጂ ከፍታችኋል መባል እንኳን መስማት አንፈልግም። ከፍቶባችኋል፣ ኧረ የለም ተቀድሳችኋል ማለት ነው መስማት አንፈልግም። የሚቆረቁር ነገር መስማት አንፈልግም። ሰው ራሱን የሚያስብበት ፈጽሞ ጊዜ እያጣ ነው። ታውቃላችሁ? እስመ ለዘብዙሃ አማይጸንዎ ብዙሃ ይታሰስዎ። ብዙ ለሰጡት ሰው ብዙ ይጠብቁበታል ብሏል ጌታ። ብዙ ከተሰጠው ሰው ብዙ ይጠበቅበታል። መድኃኔ ዓለም አብዝቶ የከፈለንን ያህል አብዝቶ ይጠብቅብናል። ሌላ ዕዳ የለብንም፣ የፍቅር ዕዳ ግን አለብን። ወዶን ለሞት አምላክ ማሳደድ ነው መልሱ። ወዶን ለሞት አምላክ እሱን በመውደድ ፈንታ ኃጢአትን በመውደድ ባርነት ተዘፍቆ ያለ ሰው እንዲህ ያለ ሰው ይሄን ሁሉ የመጣ አሁን እኮ የእግዚአብሔር ፍቅርም ተለመደ። ድሮ እኮ ድራባም ያስለቅሰን ነበርኩ። አሁን እኮ የስቅለት ዕለት እኮ ማልቀስ ተተናል። በምንም ታምር ሰው ሞተ ከቴም ለሰው ሊያለቅስ ነው? እንዲሁ አሁን እኔ ተደብድቦ ካልሆነ የሚያለቅስ የለም። እንኳን ወንዱ ሴቱም በእውነቱ እንዲሁ የሴቶቻችን የእናቶቻችን የቶቻችን እንባ ሰማይን ቀዶ መንበረ ጸባዖት ይደርስ ነበረ። አሁን ሴቱም ትቶታል ይመስለኛል። እኔ ያላየዋቸው ግን ተትቷል። እንባ ቀረ። ዕዳ ከሌለብን ዲያብሎስ ከኛ ሞትን ማምጣት አይቻለውም። ርቱ ሃይማኖት ምን ይላል? ሰይጣን ካንተ እንዲርቅልህ ትፈልጋለህ? እንዲርቅልህ ከፈለክ የሰይጣን ዕዳ ሊኖርብህ አይገባም። ክፉ አበዳሪን ገንዘቡን በጊዜ ወርውሮ መጣል ነው። ወርውሮ ከጣልክበት ማለዳም ማታም መጥቶ አይነዘንዝም። የሰይጣን ዕዳ ከሌለብህ ሞት የሰይጣን ዕዳ ነው፣ አትቀሰፍም። የሰይጣን ዕዳ ደግሞ ኃጢአት ነው። ገንዘቡ ካለብህ ግን በጠዋትም በማለዳም ሰላምክን ይነሳል። ከብረህ ከተቀመጥክበት ያዋርዳል። ዝሙቱ የሰይጣን ዕዳ ነው። ዘሩ፣ ኃጢአቱ፣ እንዲህ ያለው አመንዝራነቱ በሙሉ እንዴት እንደነገሰበትን አስተውላችሁታል? ይህን ወርውሮ ያልጣለ ሰው የሰይጣን ዕዳ በላዩ ላይ አለበት እና አሁን የእግዚአብሔር ፍቅርም ተለመደ። ክርስቶስ ስለኛ ሞተ፣ ለመድ ነው። በምንም ታምር ምን ነው አንድ ቀን መቸንከሩን አስበን እንኳን እንባ ጠብ ብትለን ኑሮ ይህን ሁሉ ኃጢአታችን አጥበን በጣል ነው ነበረ። እንባ ማለት የኃጢአትን ዕዳ የሚፍቅ ነው። ኃጢአት ይሏችኋል የዕዳ ደብዳቤ ነው። ደብዳቤ በውሃ ሲዘፈቅ መልሶ እንደማይነበብ በንባ የደመሰሱት ኃጢአት መልሶ አይነበብም። ትሄይስ አሐቲ አንብ ዘበንስሐ ተመልከቱ፣ እምብዙኃት አባግ ተመልከቱ፣ ዘበመስዋዕት ዋሊምት ብሎ ይናገራል። ወግሪስ የሚባል ሊቅ
ብዙ ኮርማዎችን ከማረድ፣ ብዙ ወይፈኖችን ከማረድ፣ ብዙ በጎችን ከማረድ ለእግዚአብሔር አንዲት ጠብታ እንባ ማፍሰስ ፍጹም መስዋዕት ነው ይላል። ፍጹም መስዋዕት ይላችኋል እንባ ነው። እና እግዚአብሔርን ከመልመድ ይሰውራል። እግዚአብሔርን መልመድ በጣም ከባድ ነው። እግዚአብሔርን መውደድ እንጂ መልመድ ደፋርነት ተገቢ አይደለም። እና የእግዚአብሔር ጸጋ ሰለቻቸው ስለለመድ ነው። ትዝ ይላችሁ እንደሆነ ቤተክርስቲያን መምጣት ምእመናን ቤተክርስቲያን አትቅሩ፣ ምእመናን ቤተክርስቲያን አትቅሩ፣ ምእመናን ቤተክርስቲያን አትቅሩ ስንባል ለጠቤት ባለፈው በሽታ መጣና ቤተክርስቲያን እንዳትመጡ ተብሎ ቁጭ አለ ማለት ነው። የለመድነው ነገር እንደ ዋዛ ያየነው ነገር ስንት ዋጋ እንዳስከፈለን አይታችሁታል። የመድኃኔዓለምን ትንሣኤ እንኳን ቤተ እግዚአብሔር እንዳናከር የከለከለን ደዌ መጣ። መልመድ ነው። ይሄን ሁሉ የቤተ እግዚአብሔርን ጸጋ አልገባና አለ። በዚህ ቤተ ክርስቲያን እኮ ስትመጡ በጋ መድኃኒት ኢየሱስ ክርስቶስ እየተፈተተ ታገኙታላችሁ። ጽዋ መድኃኒት ክርስቶስ እየተቀዳ ታገኙታላችሁ። ነቢያት ከነትንቢት አዝመራቸው ይገኛሉ። ሐዋርያት ከነስብከት የረዳቸው ይገኛሉ። ሰማዕታት በደማቸው እያበሩ ይገኛሉ። መነኮሳት ከቅድስና መዓዛቸው ጋር ይገኛሉ። መላእክት የቅድስና ማሕሌትን እያጎረፉት ይገኛሉ። ድንጋይ የምትስሙ ይመስላችኋል? ቤተክርስቲያንን በተሳለምን ጊዜ እኮ ተመልከቱ። ወውእቱ ርእሳ ለቤተክርስቲያን ወንተ ይእቲ ሥጋሁ ይላል ቅዱስ ጳውሎስ። ክርስቶስ የቤተክርስቲያን ራሷ ነው፣ እርሷም ደግሞ አካሉ ናት ይላል። ስለዚህ የቤተክርስቲያን ሕንፃውን፣ ግድግዳውን፣ አፈሩን በሳምን ጊዜ የክርስቶስን እጁን፣ እግሩን፣ ልብሱን እንደ ሳምን ትቆጥሩታላችሁ። ያንን ስለለመድ ነው። ጀብ ማለት ስለጀመር ቅዳሴው ላይ ሄሎ ቅዳሴ ላይ ነኝ ማለት ስለጀመር ስለለመድ ነው። መፍራት ስለቀረ የእግዚአብሔር መፍራቱ ስለቀረ ስለለመድ ነው። የለመድነው ነገር ዕዳ መጣ። መናውን ለመዱና ኧረ ዛሬስ መረረን አሉ። አሁን መረረን የሚል ወጣት ሰምታችሁ አታው እንዴ? ይገርማል እኮ መኖር መረረኝ ለሚል ወጣት የሚጣፍጥ ሞት ይሻለዋል። እንግዲህ ሞት መጣ። መኖር ከመረረህ መሞት ይጣፍጥህ ይሆን? ሰላም ለመረረው ሰው ጦርነት ይጣፍጠው ይሆን? ውሎ መግባትን እንዴት እንደቀላል እናየው መሰላችሁ። ዛሬ ግን ሰግተን እንውላለን፣ ሰግተን እናድራለን ሁልጊዜ። እና ሰላምን መልመድ፣ ቀንን መልመድ፣ ሌሊትን መልመድ፣ የእግዚአብሔርን ጸጋ መልመድ እንዴት ያለ ከባድ በሽታ ነው። አረ ዛሬ ሰየመና መረረን መኑ ያበላን ስጋ ስጋ ማን በሰጠን አሉ። ዛሬስ የግብፅ ዱባ ናፈቀን። ታውቁታላችሁ ታሪኩ። ግን የግብፅ ዱባ ምንድን ነው? አንድ ነገር ንገራችሁ። ቤተ ክርስቲያን መስዋዕት ከማይገቡ ተክሎች መካከል ለአስራት በኩራት ቤተ ክርስቲያን ከማይገቡ እህሎች መካከል አንዱ ዱባ ነው። ለምን መሰል ታውቃላችሁ? ዱባ አታውቁም? አቤት መቼም ለትህትና ነው እንጂ ጠፍቷችሁ አይሆንም። ዱባ ታውቃላችሁ አይደል? በጣም ጥሩ። ለምንድን ነው ዱባ የማይገባው? ቤተ እግዚአብሔር የማይገባው ለምን ይመስላችኋል? ዱባ ወጩ ብዙ ነው። ከውስጥ የሚወጣው አንጀት ይሉታል የገበሬ እናቶች። እና ፍትሐ ነገሥት ላይ 318ቱ ሊቃውንት ዱባ ቤተ እግዚአብሔር እንዳይገባ ይላሉ። ለምንድን ነው? ከውስጥ ብዙ ዝርክርክ ነገር አለው የሚወጣው። ዱባ አይገባም ማለት ምን ማለት መሰላችሁ? ዝርክርክ ክርስቲያን ወደ ቤተ እግዚአብሔር ለእግዚአብሔር ንጹሕ መስዋዕት አይደለም ማለት ነው። በውስጡ ሸቀጥ የበዛበት ነገር አርግዞ የሚገባ ዝሙቱን ደብቆ የሚገባ ሌብነቱን በምጽዋት ሸፍኖ የሚገባ 50 ሺህ ብር ሰርቆ 10 አለ እግዚአብሔር 40 እሱ የሚበላ ማለት ነው። እንዲህ የሚያደርግ ሌብነቱን በምጽዋት የሸፈነ እንዲህ አለ ዱባ የሆነ ዝሙቱን በካባ የደበቀ እንደዚህ ያለ ሰው ለእግዚአብሔር አይገባውም ማለት ነው። አይገባውም። እና ከቃሉ ጋር ናችሁ። እነዚህ ሰዎች የግብፅ ዱባ ናፈቀን ማለት ግብፅ ማለት ቃሉ በስም ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ ማለት በቤተ ክርስቲያን ሲተረጎም ግብፅ ማለት ድንቁርና ማለት ነው። ድንቁርና አንድ ሰው ከግብፅ ወጣ ማለት ከድንቁርና ወጣ፣ ካላዋቂነት ወጣ። ክርስቲያን ማለት ተመልከቱ ክርስቶስን የሚያውቅ ነው። ምሕነሰ መሲሐውያን ይደለወነ ከመ ናእምር ዘይበቋነ ወዘይበቋነ። እኛ ክርስቶሳውያን የሚረባንን ከማይረባን ለይተን በማወቃችን የክርስቶስ መሆናችን በዚህ ይታወቃል ይላል ቅዱስ ዮሐንስ አፈወርቅ።
የሚረባንን ከማይረባን ለይተን በማወቃችን የሚወደደውን ከማይወደድ የምንከተለውን ከማንከተለው ለይተን ስናውቅ ያን ጊዜ ክርስቶሳውያን መሆናችን በዚህ ይታወቃል። ከድንቁርና ወጥተው እንደገና የግብፅ ዱባ ማለት የድንቁርናና የኃጢአት እንጀራ ማለት ነው። ሰርቀው የሚበሉት፣ ቀምተው የሚበሉት፣ ደም አፍሰው የሚበሉት እንጀራ የግብፅ እንጀራ ተብሎ ይባላል። ከእግዚአብሔር የወጣ የግብፅ እንጀራ ዛሬ ብዙዎቹ የሚበሉት የግብፅ እንጀራ ነው መስሏቸው ነው እንጂ ሁሉም ተራው ሲደርስ ይቀራል። የሚገርማችሁ በዚህ ዓለም ላይ ስንኖር በጣም ከባዱ ነገር ደስታን መቆጣጠር ነው። ሐዘን ቀላል ነው፣ ደስታን መግታት ግን ከባድ ነው። ባለስልጣን ሆነው በሰው ደም የሚኖሩ፣ ነጋዴ ሆነው በሰው ደም የሚኖሩ ይሄን ቢያውቁ እንዴት መልካም ነው። የደም እንጀራ እየበሉ ከሆነ ያ ደም የሚያሰጥምበት ጊዜ ይኖራል። በኢትዮጵያ ታሪክ ለአንድ ቀን የነገሰ ንጉሥ ነበር። ይገርማቸዋል። አንድ ቀን ነግሶ የዚያን ዕለት የሞተ ማለት ነው። የሞተ በምን እንደሆነ ታውቃላችሁ? በደስታ ነው። ነገሰ። ሰዎቹ ተሰብስበው እንኳን ደስ አለህ እያሉ ሊስሙት ክብር ብለው ሲውሉ እስትንፋስ አጥሮት ታፍኖ ሞተ። ደስታም አፍኖ ይገላል። ጠበንጃ ብቻ የሚገል አይምሰላችሁ። ጎራዴ ብቻ የሚገል የታጠቁ ሰራዊት የያዘ ሰው በደስታ ታፍኖ ሊሞት ይችላል።